ኢትዮጵያን ጨምሮ በምስራቅ አፍሪካ ከሚኖሩ ቀደምት ህዝቦች መካከል የኦሮሞ ብሔር አንዱ ነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከመሰረቱት 9 ክልሎች መካከል የኦሮሞ ህዝብ የሚኖርበት የኦሮሚያ ብሔራዊ ክልላዊ መንግስትም ክልል አንዱ ነው። ኦሮሞ ከብዙ ዘመናት ጀምሮ ገዳ እየተባለ በሚታወቅ ስርዓት ይተዳደር እንደነበር የታሪክ መዛግብትና በቃል በመተላለፍ ዛሬ ላይ የደረሰው ትውፊት ያስረዳል። ገዳ በየ8 ዓመቱ ስልጣን ከአንድ ሉባ ወደ ሌላኛው ሉባ የሚተላለፍበት ስርዓት ነው። ሉባ በገዳ ስርዓት መዋቅር ውስጥ ያለና ከዘመናዊ የፖለቲካ ፓርቲ ስርዓት ጋር የሚመሳሰል ነው። የታሪክ ተመራማሪዎች ገዳ ዲሞክራሲያዊ ስርዓት መሆኑን አስረግጠዋል። የስልጣን ሽግግሩም በስልጣን የሚከናወን ሲሆን በመመራረቅ ጭምር አባገዳው ወይም መሪው ስልጣንን ለቀጣዩ አባገዳ ያስተላልፋል። እያንዳንዱ የኦሮሞ ተወላጅ ከተወለደበት ቀን ጀምሮ በተፈጥሮ ሞት እቺን ዓለም እስኪሰናበት በገዳ ስርዓት የእድሜ መዋቅር ውስጥ የታቀፈ ነው። የሚጠበቅበትን የማህበረሰቡን የጋራ ስራ ያከናውናል። ይህም ከጨዋታ እስከ ሀገር መምራትና ብሎም በገዳ ዘመን ሀገር የሚመሩትን ማማከርም ያጠቃልላል። የኦሮሚያ ብሔራዊ ክልላዊ መንግስትና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የኦሮሞ ህዝብ የሚታወቅበትን የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ ቅርሶች እንዲመዘገብ አድርጓል። ገዳ በዩኔስኮ የተመዘገበው በህዳር 2009 ዓ.ም ነበር። ኦሮሚያ በተፈጥሮና ሰው ሰራሽ የቱሪስት መስህቦች የታደለች ክልል ናት። የገዳ ጨፌ መቀመጫ የሆኑ ስፍራዎች ዋነኛ የቱሪስት መስህቦች ናቸው። እንደ ምሳሌ የሚጠቀሱት በቦረና ዞን የሚገኘው የጉሚ ጋዮ፣ በጉጂ ዞን የሚገኘው የሜቦኮ፣ በሐረርጌ ዞን የሚገኘው የኦዳ ቡልቱም፣ በምዕራብ ሸዋ የሚገኘው ኦዳ ቢሲል፣ በባሌ ዞን የሚገኘው ኦዳ ሮባ ጨፌና በምስራቅ ሸዋ ዞን የሚካሄዱባቸው ስፍራዎች ናቸው። የገዳ ስርዓት ሃይማኖታዊ እሴትም በውስጡ የያዘ ነው። ይህ ሃይማኖታዊ ስርዓት ዋቄፈና በመባል ይታወቃል። አንድ ፈጣሪ ወይም ዋቃን ብቻ ማምለክ ነው። ለአንድ አምላክ ምስጋና የሚያቀርቡበትም ስርዓት አላቸው። ለፈጣሪ ምስጋና ማቅረቢያ ስርዓቱም ኢሬቻ ይባላል። እያንዳንዱ ሰው ፈጣሪውን የሚያመሰግንበት ወይም ያሻውን ነገር ከፈጣሪው ለማግኘት በግሉም ምስጋና የሚያቀርብበት ወይም የሚለምንበት ስርዓት ይኖረዋል። ማህበረሰቡ በውል ፈጣሪውን የሚያመሰግንበት ወይም የሚለምንበት ጊዜያት አሉት። አንደኛው ወቅት የክረምቱ ጊዜ አልፎ የበጋው ወቅት ሲገባ ነው። የዚህ ጊዜ ኢሬቻ ክረምቱን በሰላም ስላወጣቸው ለፈጣሪ ምስጋና የሚያቀርቡበት ጊዜ ነው። ህይወት ላላቸው ነገሮች በጣም አስፈላጊ የሆነውን ውሃን ስለሰጣቸውም ፈጣሪን ያመሰግናሉ። በዚህ ኢሬቻ በዓል እርጥብ ሳር በመያዝ ወደ ሐይቅ ወይም ወደ ወንዝ በመውረድ ለፈጣሪ ምስጋና ያቀርባሉ። የኢሬቻ በዓል በክልሉ በተለያዩ ቦታዎች የሚከበር ሲሆን በቢሾፍቱ በሆራ አርሰዲ ሐይቅ የሚከበረው የኢሬቻ በዓል በሚሊዮኖች የሚቆጠር ህዝብ ስለሚያሳትፍ ልዩና ደማቅ ነው። የኦሮሞና የሌሎች ብሔር ተወላጆች ከማሳተፍም ባሻገር የውጭ ሀገር ዜጎችም ይታደሙበታል። ኢትዮጵያ የጥንታዊ የሰው ቅሪተ አካል መገኛ እንደመሆኗም ይኸው ጥንታዊ ቅሪተ አካል በኦሮሚያ ክልልም በአርኪኦሎጂ ምርምር ተገኝቷል። አዋሽ መልካ ቁንጥሬ የጥንታዊ ሰው ቅሪተ አካል የተገኘበት ስፍራ ነው። አዋሽ መልካ ቁንጥሬ ከፊንፊኔ በ50 ኪሎ ሜትር ርቀት ላይ ትገኛለች። በኦሮሚያ ጥንታዊ የእምነትና የሃይማኖት ቦታዎች መስጊዶችና አብያተ ክርስቲያናትም የሚገኙበት ክልል ነው። ቀደምት የሃይማኖት ስፍራ ከነበሩት መካከል ድሬ ሼክ ሁሴን ተጠቃሽ ነው። ድሬ ሼክ ሁሴን ሼክ ኢብራሂም በተባሉ የሃይማኖት ሊቅ የተሰየመ ስፍራ ነው። ሼክ ሁሴን ከ900 ዓመታት በፊት በዚህ ስፍራ የእስልምና ሃይማኖትን ያስተማሩ የሃይማኖት ሊቅ እንደነበሩም ታውቋል። ስፍራው በባሌ ዞን ጎሎልቻ ወረዳ ይገኛል። ይህ የሚታየው ገሞ ከዛሬ 400 ዓመታት በፊት ለሼክ ሁሴን ማስታወሻ የተገነባ ነው። ገሞውን ያስገነቡት
ሼክ ሙሐመድ ቲልማ የተባሉ ግለሰብ ሲሆኑ የአርሲ ጎሳ ኦሮሞዎችን በማስተባበር እንደሆነም ይነገራል። ገሞ ማለት በፈጣሪ ዘንድ ተወዳጅነት ወይም ተቀባይነት አለው ተብሎ ለሚታመን ሰው ለማስታወሻነት የሚገነባ ነው። ከተለያዩ የኢትዮጵያ ክልሎችና ጎረቤት ሀገሮች የሚመጣ ህዝብ ስፍራውን ይጎበኘዋል። በድሬ ሼክ ሁሴን በአመት 2 ጊዜ ትልልቅ በዓላት ይከበራሉ። ጊዜውም ከሐጅና ከኡምራ ጊዜያት ጋር ተመሳሳይ ነው። በኦሮሚያ ቀደምት አብያተ ክርስቲያናትም ይገኛሉ። ከነዚህ መካከል የአዳዲ ማርያም ቤተክርስቲያን አንዷ ነች። ከፊንፊኔ በ73 ኪሎ ሜትር ርቀት ላይ በስተደቡብ በኩል ትገኛለች። ቤተክርስቲያኗ በምድር ውስጥ የምትገኝ ሲሆን 10 በሮችና 14 መስኮቶች አሏት። ይህ ሃይማኖታዊ ስፍራ በሀገር ውስጥ ምዕመናንና በውጭ ሀገር ሰዎች የሚጎበኝ ነው። የደብረ ሊባኖስና የቁልቢ ገብርኤል አብያተ ክርስቲያናትም በኦሮሚያ ክልል የሚገኙ ናቸው። ኦሮሚያ ሌሎች የሰው ሰራሽ ቱሪስት መስህቦችም አሏት። በጅማ ዞን ጅማ ከተማ ጅሬን ተብሎ በሚታወቀው ስፍራ የተገነባው የአባ ጅፋር አባ ጎሞል ቤተ መንግስት ጥንታዊ የኦሮሚያ ክልል ቅርስ ነው። አባ ጅፋር ይህንን ቤተ መንግስት በ1860ዎቹ እንዳሰሩት መረጃዎች ያመለክታሉ። ለቤተ መንግስታቸው ማሰሪያ 400 ኪሎ ግራም ወርቅና 65000 ማሪያ ትሬዛ ገንዘብ ወጪ ማድረጋቸው ታውቋል። በኢትዮጵያ በቀደምት ስርዓት ግዛት በማስፋፋት ፖሊሲና አንዱ ክፍል ሌላኛውን ገባር ለማድረግ በተካሄደው ጦርነት በሰው ህይወት ላይ እልቂት መድረሱ ይታወቃል። ጦርነቶቹ በተካሄዱባቸው እና ብዙ ኦሮሞዎች በተሰዉበት ስፍራ እንዲሁም ስርዓቱን በትጥቅ ትግል ለመገርሰስ ለተሰዉ ጀግኖች የክልሉ መንግስት የማስታወሻ ሐውልት አቋቁሟል። እነዚህም በአኖሌ፣ በጨለንቆና በአዳማ የቆሙ የሰማዕታት ሐውልቶች ናቸው። በተፈጥሮ መስህቦችም ክልሉ የታደለ ነው ማለት ይቻላል። ጥብቅ የተፈጥሮ ደኖችም ይገኙበታል። እነዚህ የተፈጥሮ ደኖች በአብዛኞቹ የኦሮሚያ ዞኖች ይገኛሉ። ለምሳሌ በቄለም ወለጋ፣ በምዕራብ ሸዋ፣ በጉጂ፣ በባሌ፣ በጅማ፣ በኢሉባቦር ዞኖች የተለያዩ የዛፍ ዝርያዎችን ያቀፉ ደኖች ይገኛሉ። ብዙ ፓርኮችና የዱር እንስሳት መጠለያዎችም በኦሮሚያ ይገኛሉ። የአብጃታ ሻላ፣ የአዋ፣ የባሌ ተራሮች፣ የዳቲ ወለል የመሳሰሉ ፓርኮች ብርቅዬ እንስሳትና አዋፍትም ይገኙበታል። በተለይ ከቅርብ ጊዜ ወዲህ በብሔራዊ ፓርክነት የተካተተው የዳቲ ወለል ፓርክ በጎሽና በጉማሬ መንጋ የታወቀ ነው። ምንጫቸው ከኦሮሚያ የሆነ ከዓመት ዓመት የሚፈሱ ወንዞችም አሉ። ዋቢ ሸበሌ፣ ገናሌ፣ ዌብ፣ ዲዴሳ፣ ሶር፣ ጊቤ፣ አዋሽ ከብዙ በጥቂቱ የሚጠቀሱ ናቸው። ከነዚህ ወንዞች መካከል የተወሰኑቱ ለኤሌክትሪክ ማመንጫ እንዲሁም ለመስኖ አገልግሎት በመዋል ለኢትዮጵያ ሕዝቦች አገልግሎት በመስጠት ላይ ይገኛሉ። የተፈጥሮ ዋሻዎችን በመጎብኘት ለመዝናናትና አይምሮን ለማደስ ወደ ኦሮሚያ ለሚመጡ ጎብኚዎች አስደናቂ ዋሻዎች ይገኛሉ። በዓለማችን ትልልቅ ከሚባሉ ዋሻዎች መካከል አንዱ የሆነው እና በአፍሪካ በርዝማኔው አንደኛ መሆኑ የተነገረለት የሶፍ ዑመር ዋሻ በኦሮሚያ ክልል በባሌ ነው የሚገኘው። ዋሻው 15.5 ኪሎ ሜትር ርዝማኔ አለው። ከዋሻው መግቢያ እስከ መውጫው ድረስ የ2 ሰዓት የእግር ጉዞ ይፈጃል። ዋሻውን መሃል ለመሃል ሰንጥቆ ለሚፈሰው የዌብ ወንዝ ጎብኚዎችን 7 ጊዜ ስለሚያቋርጡት የሶፍ ዑመር ዋሻን ተደናቂ አድርጓል። ሶፍ ዑመር የእስልምና ሃይማኖት መምህር የሆኑትንና በዋሻ ውስጥ ከብዙ መቶ ዓመታት በፊት ይኖሩ የነበሩት የሼህ ሳፊ ኡላ ዑመር አጽንዖተ ቃል ነው። ኦሮሚያን ለመዝናኛነት ከሚያስመርጧት የተፈጥሮ ጸጋዎች መካከል ሌሎኞቹ ሐይቆቿ ናቸው። የስምጥ ሸለቆ ማለትም የደንበል ወይም ዝዋይ፣ የላንጋኖ፣ የአብጃታ ሻላ ሐይቆች ከፊንፊኔ በስተደቡብ ምስራቅ እስከ 200 ኪሎ ሜትር ርቀት የሚገኙ ናቸው። በተለይ በቢሾፍቱ ከተማ በሚገኙ የቢሾፍቱ የባቦ ጋያ፣ የሐርሰዲ እና የኩሪፍቱ ሐይቆች ዙሪያ ባለሀብቶች ሪዞርትን በመገንባታቸውና ምቹ ሁኔታን በመፍጠራቸው ቱሪስቶች ያዘወትሯቸዋል።
እነዚህ የደጋ አካባቢ እና በእሳተ ገሞራ የተፈጠሩ ሐይቆች ናቸው። በአጠቃላይ በእነዚህ ሐይቆች አካባቢ ለቱሪስቶች ምቹ የሆኑ ሁኔታዎችም መኖራቸው ተገልጿል። የኦሮሞ ሕዝብ እንግዳ ተቀባይ፣ ሌሎችን አክባሪ እና ከሌሎች ኢትዮጵያ ሕዝቦች ጋር በፍቅር እና በሰላም የመኖር ባህልን ለዘመናት አዳብሯል። የኦሮሞ ሕዝብ በሰፊ መሬት ላይ የሚኖር በመሆኑ የተለየ ባህል እሴቶችም አሉት። ዘፈኖቹ፣ ቀረርቶና ሽለላዎች ብዙ አይነቶች ናቸው። ብዙ አይነት አልባሳትም አሉት። ምድሩም ጥሩ የአየር ጸባይ ስላለው ስፍር ቁጥር የሌላቸው ፍራፍሬዎች፣ አትክልቶች እና ጥራጥሬዎችን ያበቅላል። ክልሉ የተለያየ አይነት የባህል ምግቦችም አሉት። በክልሉ በቱሪዝም ዘርፍ ኢንቨስት ለማድረግ ለሚፈልጉ ባለሀብቶች የክልሉ መንግስት ምቹ ሁኔታዎችን በማመቻቸቱ በዘርፉ ብዙ ባለሀብቶችን በማሳተፍ ላይ ይገኛል። በ2010 ዓ.ም በኦሮሚያ ክልል ከ2 ሚሊዮን 985,432 የሀገር ውስጥ ቱሪስቶችና ከ198,654 በላይ የውጭ ዜጎች በክልሉ የሚገኙ የቱሪስት መስህቦችን መጎብኘታቸው ታውቋል። የቱሪዝም መስህቦችን ከጉዳት በመጠበቅ እና በመንከባከብ ለቀጣዩ ትውልድ ለማስተላለፍ የሁላችንም ባለድርሻ አካላት እገዛን ይሻል እንላለን። ሰላም።